ምን ይመስላችኋል? ብዙ ጊዜ አረብ ሀገር ያለችዋን ሴት ድብር የሚላት ጭንቅ የሚላት ክፍት የሚላት ቶሎ ክፍት ይላታል። ቶሎ ንጭንጭ ትላለች። የሚከፈላት ደግሞ ስላነሳት አይደለም፣ የምትሰራው ስራም ስለበዛባት አይደለም። ስራውንማ እኮ በደንብ ለምደዋለች። የየዕለት ተዕለት ተግባሯ ስለሆነ በደንብ ታውቀዋለች፣ በደንብ ለምደዋለች። ወይስ እንቅልፏን ስላልተኛች የምትበላው የምትጠጣው ወይንም የምትለብሰውም ስለሌላት አይደለም። ቁምሳጥኗ ውስጥ አንድ ቀን ያልተለበሰ ጥሬ ልብስ ይኖራታል። በዛን ሰዓት በደበራት ሰዓት ጭንቅ ባላት ሰዓት ክፍት ባላት ሰዓት ማለት ነው የምትወዳት እናቷ እንኳን ብትደውልላት ጥሩ ምላሽ አትሰጣትም። የምታፈቅረው ፍቅረኛዋ ቢደውልላት ማለት ነው እሱ እንኳን ጥሩ ቢያወራ እሷ ጥሩ አታወራው። ባሏ ቢደውልላት የልጆቿ አባት እንኳን ቢደውል ማለት ነው ጥሩ ነገር አታወራው። በዛ ሰዓት ብቻዋን መሆን የምትፈልገው ማንንም ማውራት አትፈልግም። ምክንያቱም ለራሷ የሚሰማትን ስሜት እንኳን ምን እንደሆነ አታውቀውም በጭራሽ። ከራሷ ጋር አይደለችም። ለምን እንደሆነ ልንገራችሁ። ደሞዝም ስላነሳት አይደለም፣ ሌላም ስለሆነ አይደለም። ተመሳሳይ ህይወት ስላስጠላት፣ ሁሉ ጊዜ አንድ አይነት ህይወት። ጠዋት ትነሳለች፣ ስራዋ ላይ ናት፣ ይመሻል ትተኛለች። ተመሳሳይ ህይወት፣ አንድ ቀን የማይቀየር ህይወት። 8 9 10 ዓመት ስትኖር አንድ አይነት ህይወት። ምናልባት ጸጉሯን መሰራት እያማራት ወጣ አለመሰራት፣ ከጓደኞቿ ጋር የልብ ልቧን እያወረች መጫወት ፈልጋ አለመጫወት፣ ፍቅረኛዋን ናፍቋት ማግኘት እየፈለገችው አለማግኘት፣ ባሏን ልጆቿን አለማግኘት፣ ከቤተሰቦቿ ጋር ቁጭ ብላ መጫወት እየፈለገች አለመጫወት። ምን አለፋችሁ ብዙ ነገር ነው ንጭ ድብር ክፍት የሚላት እንጂ ለሷ ደሞዟን ማንሷት አይደለም። እሷን እንደፈለገች አንቀባሮ ያኖራታል። ስራዋንም ቢሆን ወዳ ነው የምትሰራው። ግን አንድ አይነት ተመሳሳይ ህይወት፣ አንድ ቤት ውስጥ 8 እና 9 ዓመት። አያችሁ፣ ያን እሷን ድብርና ክፍት የሚላት ሌላ ነገር ምንም አይደለም። ለራሷ መሆን አቅቷት አይደለም በጭራሽ። የራሴ ህይወት የሚኖረኝ ከዚህ ተመሳሳይ ህይወት መች ነው የምወጣው ብላ ነው ሁሌም የሚከፋት። ባለቤቱን ካልናቁ ውሻውን አይመቱም ነው፣ አጥሩን አይነቀንቁም ነው የሚባል አባባል አለ። ምን ያክል ኢትዮጵያ ኤምባሲ ቢናቅ ነው በስርዓት ተመርምራ ከሀገር ያወጣች ልጅ ድንገት ኤርፖርት ስትደርስ ራሷን ስታ ገብታ እጅና 2 እግሮቿ ተቆርጠው ራሷን የምታገኘው? ራሷን ስታለች፣ ራሷን አታውቅም ልጅቷ። በጣም ጩጬ ልጅ ነች። ምን ማለት ነው? አንድ ቤተሰቧ እንኳን ደርሶ ወይ ደግሞ የሆነ ተጠሪ ሳይፈርም ምንም ነገር ሳይደረግ ይሄንን እግሯን የገበሩለት ለምንድን ነው? ምን ምክንያት ቢኖራቸው ነው? ቢሮዎቹ እንዴት ነው በቀላሉ ሊታለፉ የሚችሉት? ሳውዲ ኤምባሲዎች ምን እየሰራችሁ ነው? እንዴት ነው ምላሽ ያልሰጡት እንዴ? አረ ነገ በኔ ነው። ሼር ኮፒ ሊንክ አድርጉ ይህንን ጉዳይ በአፋጣኝ ማለት ነው። ኤምባሲ ደርሶ ኤምባሲ ምላሽ እንዲሰጠን እንፈልጋለን። ለልጅቷ ካሳ እንዲሰጣት እንዴ በቀላሉ ነው። ሌላ ነገሯንም ወስደው ቢሆን እኮ አይታወቅም። እጅና እግሯ ስለሚታይ ነው እንግዲህ ወስደውታል። እጅና እግሯ ወስደውታል ነው የሚባለው። ወላሂ ምን ማለት ነው? ቆይ ሰው እኮ ራሱን የሚስተው ድንገት የሆነ ነገር እኔ አሁን ማላቀው ቦታ የሆነ በጣም ነጭ ምናምን ማብራት የበዛበት የሆነ ቦታ ስገባ ብዥ ሊልብኝ ይችላል፣ ራሴን ያመኛል ምናምን ነገር። ተመርምራ እኮ ሜዲካል ገብታም ጤነኛ ሆና ያወጣችው እቺ ልጅ ከሀገር። ጤነኛ ባትሆን እኮ ትንሽ የንከን ቢኖርባት ሜዲካል አያሳልፋትም አይደል? እንዴት ነው በማይክሮ ሰከንድ ውስጥ የሰው ልጅ ከባድ በሽታ አለበት ተብሎ ለዛው ምንም አይነት ቤተሰቧም ይሁን ኃላፊነት የሚወስድ ያልፈረመ ቤተሰብ ሳይኖር እንዴት ነው እግርን የመሰለ ነገር ተቆርጦ የሚጣለው? ጆሮ ራሱ አይበሳም ሰው ራሱ ፍቃደኛ ሳይሆን እንዴ ምን ማለት ነው? ሁላችሁም ስደተኛ የሆናችሁ ይሄን ቪዲዮ ሼር ኮፒ፣ ስደተኛ አይደለም የሰው ልጅ የሆናችሁ እህቶቻችሁ አረብ ሀገር ያለችም የሌለችም በቃ ሰው መሆን ነው ለዚህ የሚያስፈልገው። ኧረ ቢስሚላህ ወላሂ ምሬን በጣም ነው ያሳዘነችኝ ማለት ነው። 2 እግሯ ተቆርጦ 1 እጇ ፓራላይዝ ሆኖ ራሷን አገኘች። እቺ ልጅ ከሀገር የወጣችው ራሴና ቤተሰቤን እቀይራለሁ ብላ ስደት መጣች። ግን ደግሞ ምን እንደሆነች ሳታውቅ ምን እንደሆነች ሳይታወቅ ራሷን ሆስፒታል ውስጥ አገኘች። ለዛውም 2 እግሯ ተቆርጦ 1 እጇ ፓራላይዝ ነው። ቆይ እኔ የምለው የቤተሰብ ፍቃድ ሳይጠየቅ የልጅቱ ፍቃድ ልጅቱ ራሷን ማታውቅ ከሆነ ራሱ የአንድ ሰው ፊርማ ያስፈልጋል፣ የቤተሰብ ፊርማ ያስፈልጋል። እንደዚህ አይነት ነገር ለማድረግ ማን ፈርሞ እንደዚህ እንድትሆን ፈቀደ? ማን ፈቀደ? የምሬን በጣም ጥያቄ ስለሆነብኝ ነው። ሲቀጥል ደግሞ ከሀገር የምትመጡት መቼም ተመርምራችሁ
ሙሉ ጤነኛ መሆናችሁ ሲረጋገጥ ነው አይደል? እንደዛ ከሆነ እቺ ልጅ ምን አጋጠማት? እንደዚህ በአንድ ጊዜ ምን እንደሆነች ባልታወቀ ነገር ሁለት እግሯ እስከሚቆረጥ አንድ እጇ ፓራላይዝ እስከሚሆን ድረስ ያደረሳት ነገር ምንድነው? ይሄን ነገር እንደቀላል ማየት የለብንም። በቻልነው አቅም ድምጽ ልንሆናት ይገባል። አይሻርም በቀላሉ ያላህ ትእዛዝ ያላህ ቃሉ